በዚህ ሞጁል ለዲዛይን ስራችን የሚያስፈልጉ ነሰሰሪ የተባሉ መረጃዎችን ከተሰጠው አርክቴክቸራል ድሮይንግ ላይ እንዴት መሰብሰብና ማደራጀት እንደምንችል እናያለን። ቪዲዮውን ከመጀመራችሁ በፊት ይህ ቪዲዮ ቫይራል ሆኖ እንዲወጣ ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። ማንኛውንም ኤሌክትሪካል ድሮይንግ ዲዛይን እና ኢንስታሌሽን ከመጀመራችን በፊት ማድረግ ያለብን ዋና ዋና ነገሮች፣ የመጀመሪያው ይህን የተሰጠውን አርክቴክቸራል ድሮይንጉን በደንብ ማንበብ አንደርስታንድ ማድረግ አለብን። ይሄውም አንደኛ ፍሎር ፕላንስ እዚህ ጋር አሉ። ግራውንድ ፍሎር ፕላን አለ፣ ፈርስት ፍሎር ፕላን አለ። ግራውንድ ፍሎር ፕላን ላይ ስንመጣ የወለል ፕላኖች አሉ፣ እዚህ ጋር የክፍል አቀማመጦች አሉ፣ ግድግዳዎች አሉ። እዚህ ጋር ምሳሌ ግድግዳዎች እነዚህ በነጭ ድሮ የተደረጉት ወፈር ያለ ላይን ይሄ የሚታየው ማለት ነው። እነዚህ ግድግዳዎች ናቸው። እዚህ ጋር በሮች አሉ። ወደዚህ ሩም የምንገባበት በር፣ እዚህ ጋር የምንገባበት በር፣ እዚህ ጋርም እንደዚሁ በሮች አሉ። ስለዚህ እዚህ ድሮይንግ ላይ እነዚህን መስኮቶችና በሮችን አቀማመጣቸውን በደንብ መለየትና መረዳት አለብን። ሁለተኛ የእያንዳንዱን የህንፃውን ክፍል ፋንክሽኑን ማወቅ አለብን። እያንዳንዱ ሩም ለምን ፐርፐዝ ነው እዚህ ጋር የሚሰራው አይዴንቲፋይ ማድረግና መረዳት አለ። እያንዳንዱ ሩም ተግባሩን ማወቅ አለብን። ለምሳሌ እዚህ ፈርስት ፍሎር ላይ ስንሄድ መኝታ ክፍሎች አሉት። እነዚህ መኝታ ክፍሎች መብራቶች፣ ሶኬቶች፣ ኤሲዎች እና ቲቪዎች ሊያስፈልጓቸው ይችላል። ሳሎን ላይ ስንመጣ ብዙ መብራቶች፣ ሶኬቶች፣ የአየር ማቀዝቀዣዎችና ሌሎች ኤሌክትሪካል ሴታፖች ሊያስፈልጉን ይችላሉ። ወጥ ቤት ወይም እዚህ ኪችን ላይ ስንመጣ ደግሞ ምድጃዎች ያስፈልጋሉ። ለስቶቭ ለእንጀራ ምጣድ ምድጃዎች ያስፈልጉናል። ለማይክሮዌቭ እና ለፍሪጅ የምንጠቀምባቸው ከፍተኛ ኃይል ያላቸው ሶኬቶች፣ ኢንስታሌሽኑም ሴታፕ ያስፈልጋል። እዚህ መታጠቢያ ክፍል ወይም ባዝሩም ሻወር ቤት የምንለው ላይ ስንሄድ ደግሞ በተለየ መልክ ዲዛይንና ኢንስታሌሽን መሰራት አለብን። እዚህ ጋር ኢንስታል የምናደርገው ኤሌክትሪካል ሲስተም በግራውንድ ፎልት ሰርኪዩት ኢንተራፕተርስ የተጠበቀ ወይም ይህንን መስፈርት ያሟላ መሆን አለ። ምክንያቱም እዚህ ጋር ከውሃ ጋር ኮንታክት የማድረግ እድል ስላለው ይሄ ፎልት ተሎ በሚፈጠርበት ወይም ደግሞ ኤሌክትሪካል ሾክ እንዳይኖር ሾኩን ለመቀነስ በዚህ በጂኤፍሲአይ የተጠበቀ ኤሌክትሪካል ሲስተም መዘርጋት አለበት። ሶስተኛ የክሊየንቱን ወይም የደንበኛውን መስፈርቶች ወይም ፍላጎቶችን መረዳት አለብን። እያንዳንዱ ክሊየንት ወይም ደንበኛ የተለያዩ ቅድሚያ የሚሰጣቸው ነገሮች አሏቸው እና የእነሱን ፍላጎት ቀደም ብለን ማወቅ ሪዲዛይን ወይም ደግሞ የመልሶ ዲዛይን ከመስራት እንቆጠባለን ማለት ነው። ዋና ዋና ከደንበኞችም ከክሊየንቶች ጋር መነጋገር ያለብን የሶኬቶችና የመብራቶችን በእያንዳንዱ ሩም ውስጥ አቀማመጥ፣ የመጠባበቂያ ኃይል ካስፈለገ እንደ ጄኔሬተር፣ ሶላር ሲስተም፣ ዊንድ እነዚህ ካስፈለጉ እነዚህን ቀደም ብለን ከነሱ ጋር ኮሚኒኬት ማድረግ አለብን። ስለዚህ እዚህ አርክቴክቸራል ድሮይንግ ላይ ኤሌክትሪካል ሲስተሙን ዲዛይን ከማድረጋችን በፊት እነዚህ መረጃዎችን በደንብ ካጠናከርን እዚህ ሲስተም ላይ ኤሌክትሪካል ሲስተሙን ዲዛይን ስናደርግ በተቀላጠፈ መልኩ መስራት እንችላለን። ስህተቶችን መቀነስ እንችላለን። ዊዝን ስታንዳርድ ሰርተን መጨረስ እንችላለን። ታንክ ዩ ቬሪ ማች ፎር ዩር ዋቺንግ።